እናንተ ቆርጣችሁ ታውቃላችሁ? ጡት አትቆርጡ? እንግዲህ እንዳያችሁት ነው። በጣም ይሰራል። ነፃ ኢንተርኔቱን መጠቀም ለምትፈልጉ ሰዎች እስከመጨረሻው ቪዲዮውን ሳታሳልፉ ተከታተሉኝ። ከና አጠቃቀሙ የና አፕሊኬሽኑን የት እንደምታገኙት ሁሉን ነገር አሳያችኋለሁኝ። አብራችሁን ቆዩ። እንዴት አድርገን ነው አፕሊኬሽኑን የምንጠቀመውና አፕሊኬሽኑስ ማን ነው ብላችሁ ከጠየቃችሁኝ አሁን መልስላችኋለሁ። መጀመሪያ አጠቃቀሙን ላሳያችሁ። አፕሊኬሽኑን እንዳወረዳችሁት እንደዚህ ይሆናል። ግን እዚህ ጋር የኢትዮጵያ ባንዲራ አይመጣም። እዚህ ከታች በኩል እንደምታዩት እዚህ ጋር የኢትዮጵያ ባንዲራ ስለማይመጣ የሌላ ሀገር ባንዲራ ስለሆነ እሱን የኢትዮጵያን ባንዲራ ለማምጣት እናንተ አረብ ሀገር፣ ሳውዲ አረቢያ፣ የትም ሀገር ብትሆኑ ግዴታ አፕዴት ማድረግ ይኖርባችኋል። አፕዴት ለማድረግ ግዴታ ካርድ ወይም ዋይፋይ ያስፈልጋችኋል። እሱን ለማድረግ እዚህ ጋር ከላይ በኩል 4 ነጥብ ያለውን አንድ ጊዜ ትጫኑታላችሁ። ልክ እንደዚህ ሲያመጣ እዚህ ጋር ኦፍላይን አፕዴት እና ኦንላይን አፕዴት የሚል አለ። እኛ ኦንላይን አፕዴት ነው የምናደርገው። ኦንላይን አፕዴት የሚለውን አንዴ ስንነካው ቼኪንግ አፕዴት ብሎ አፕዴት ሰክሰስፉል ይላችኋል። ከዛ አፕዴት ሰክሰስፉል ሲላችሁ እዚህ ጋር ትመጡና እዚህ ጋር ከጎን በኩል ስትነኩት እንደዚህ ይመጣላችኋል። እናንተ ሀገራችሁን የትም ሀገር ብትሆኑ እዚህ ጋር ሰርች ታደርጋላችሁ። እንግዲሁም እዚህ ጋር ሪኮመንድ ብሎ ያላችሁበትን ሀገር ኢትዮጵያ ከሆነ ኢትዮጵያ፣ ሳኡዲ ከሆነ ያላችሁ ሳኡዲ ብሎ ያመጣላችኋል። እንግዲህ እኔ አሁን ኢትዮጵያ ስለሆነ ያለሁት መጀመሪያው ላይ አድርጌ ኮኔክት ብየው እየተጠቀምኩ እገኛለሁኝ። እንግዲህ ሁክ ላይ አሳይቻችኋለሁኝ። ካለ ምንም ብር ነው እየተጠቀምኩ ያለሁት። እንዲሁም ይሰራላችሁ እዚህ ጋር ከላይ በኩል ያለው አይፒ አድረስ ኤርፕላይን ሙድና ዳታ ኦን ኦፍ እያረጋችሁ እየፈለጋችሁ ነው አይፒ አድረስ የምታገናኙት። እና ደግሞ ካቋረጠባችሁ የኢንተርኔቱ እዚህ ጋር ግዴታ ማስታወቂያ ማየት ይኖርባችኋል። አዲስ ሎዲንግ የሚለው ጋር ይሄም ጥቅማቸው እኛን ማስታወቂያ ስናይላቸው የካርድ ወጪ ሸፉንላን ማለት ነው። አፕሊኬሽኑ ስም እንግዲህ ቀጥታ ፕላይ ስቶር ላይ ገብታችሁ 7net VPN ብላችሁ ታወርዱታላችሁ። ይመቻችሁ። ሰብስክራይብ እና ላይክ ያደርጋችሁ ሰዎች ሰብስክራይብ እና ላይክ አድርጉ። ሌላ ጊዜ የምለቃቸው ቪዲዮዎች ቀጥታ እናንተ ጋር እንዲደርሱ ማለት ነው።